ውስጥ ላሉ ሰዎች የተደረገ የጸሎት ሰዓት ነው። ወንድሞቼ ደግሞ እህቶቼ እንኳን ወደዚህ የጸሎት ሰዓት በደህና መጣችሁ። አሁን ያላችሁበት ቦታ ድንገት አይደለም የመጣችሁት። እግዚአብሔር አንቺን አይቷችኋል። ህመማችሁንም ስቃያችሁንም ያውቃል። በአካል በልብ ወይም በአእምሮ ታማችሁ ከሆነ ይህ ጸሎት ላንተ ያስፈልጋችኋል። ስለዚህ ከኔ ጋር ይህን ጸሎት አንድ ላይ እንጸልያለን። አሁን ልባችሁን አሳርፉ። ፍርሃትን፣ ድንጋጤን አስወጡ። እግዚአብሔር ቅርብ ስለሆነ መጽሐፍ እንደዚህ ይላል፣ ኃጢአትን ሁሉ ይቅር የሚል በሽታንም ሁሉ የሚፈውስ እግዚአብሔር ነው ተብሎ ተጽፏልና። ስለዚህ ከኔ ጋር አብረን እንጸልያለን። አባታችን ሆይ በትህትና ፊትህ ቀርበናል። አንተ አዳኝ እግዚአብሔር ነህ። አንተ ሕይወት ሰጪ ነህ። አንተ ታላቅ ሐኪም ነህ። ለአንተ የማይቻል ነገር የለም። ምንም በሽታ ከኃይልህ በላይ አይደለም። መንፈስ ቅዱስህን አሁን እንጠራለን። አቤቱ እግዚአብሔር በኢየሱስ ክርስቶስ ኃያል ስም ይህን ጸሎት የሚሰሙት ሁሉ ታያለህ፣ በሽታቸውንም ታውቃለህ፣ ሕመማቸውንም ታውቃለህ፣ ዶክተሮች ያሉትንም ታውቃለህ። አሁን እጆቻቸውን የዘረጉ ልባቸውንም ወደ አንተ ያነሱ ሁሉ ላይ አካላቸውን ንካ። ካሉበት ህመም ይውጡ። ያለባቸው እብጠት ይፈወስ። ያለባቸው ድካም ወደ ብርታት ይቀየር። በኢሳይያስ መጽሐፍ ምዕራፍ 53 ቁጥር 5 እንዲህ ይላል፣ በመገረፉ ቁስል እኛ ተፈወስን። አሁን በህይወታቸው ላይ ፈውስ ይምጣ። ህይወት ይገለጥ። ሰላም ይምጣባቸው በኢየሱስ ክርስቶስ ኃያል ስም። አቤቱ አንዳች በአካል ብቻ አይደለም በልብና በአእምሮ ተሰቃይተው ጭንቀት፣ ፍርሃት፣ ድብርት፣ ሐዘን ከሚያሰቃያቸው ሁሉ ይፈወሱ። በፊልጵስዩስ መጽሐፍ ምዕራፍ 4:7 እንዲህ ይላል፣ ከማስተዋል ሁሉ የሚበልጥ የእግዚአብሔር ሰላም ልባችሁን አእምሯችሁን በክርስቶስ ይጠብቃል እንደሚል አሁን ይህ ሰላም ይውረድባቸው። ፈውስ አእምሯቸውን ይቆጣጠር። አሁን ከኔ ጋር አብረው አንተን እየጠሩ ባሉት ላይ እግዚአብሔር ፈውሳቸው። እግዚአብሔር እየፈወሰኝ ነው፣ በእርሱም እታመናለሁ፣ ሰላሙንም እቀበላለሁ እንዲሉ የሚያደርግ ኃይል ያገኛቸው። ሕይወቴ በእግዚአብሔር እጅ ውስጥ ሆነ፣ ፈውስም አሁን ሆኖልኛል ይበሉ። ተነስቼም እቆማለሁ፣ እመላለሳለሁ፣ እግዚአብሔር ይህን አደረገልኝ ይበሉ። አባታችን ሆይ ስላደረግከው ስለምታደርገው ፈውስ እናመሰግናለን። ስለ ሰላምህ እናመሰግናለን። ስለ ተስፋህ እናመሰግናለን። ይህን የሚቀበሉት ተመልካቾች ሁሉ ባርክ፣ እረፍትን ስጣቸው፣ በተስፋ ይሞሉ። በክርስቶስ ኢየሱስ ኃያል ስም አሜን። በዛሬው ጸሎት ከተባረካችሁና ከተጠቀማችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንዲሁም በተለያየ አይነት የህመም ውስጥ ላሉ መልእክቱን ለሌሎች በማጋራት ለሌሎች እንዲጠቅሙ እንጠይቃለን። እንዲሁም ለተጨማሪ እርዳታ ከታች ባሉ በሊንክ ዲስክሪፕሽን ላይ ማግኘት ትችላላችሁ። እግዚአብሔር ዘመናችሁን ይባርክ።